ሪሳይቲንግ ከፍቶታል ዱንያ አንዴ እስኪ ያለችበትን ቦታ ሎኬሽን ያኔ ያለችበትን ቦታ ልከውልኛል እያለ ነው በላከውልህ ቁጥር ወይም ደግሞ የሱን ቁጥር ልስጥህና በዋትስአፕም ሆነ በቴሌግራም አስገባን ስሙን ማን ነው ተናገር ህዝቡ ማወቅ ያለባችሁ ነገር እኔ የምናገረው ነገር ጥሩ ቪዲዮ ችግር የለም ወስነን አዳምጠን አንዴ አዳምጠኝ ወስነን ተስማምተን ጨርሰን ልንነጋገር ልናዋጣት ልናሲዝም ሆነ ምን ማድረግ ያለብን ሁሉ ከጨረስን በኋላ እንዴት አስክሬን ይመርመር ተባለ ይሄን ጥያቄ ለኔ እስኪ ምንድነው በቃ እንግዲህ አሁን እንድርስ ያለፈው አልፏል ብዙ ሰው ሐሳብ ያመጣል የነሱ ሐሳብ እኛ እኮ ተስፋ ስላልቆረጥን ነው ይሄው እኔ አይኔን እንቅልፍ እየለበለበኝ ነው ቁጭ አልኩትና ወይ ሁሉም ትልባል አው እንድርስ እኛ በሱ ጉዳይ እንድርስ የተነሳው ሐሳብ ነው ይመርመር ምናምን የሚለው የተወሰኑ ሐሳብ የራሳቸው ጉዳይ እነሱ ደግሞ እንድርስ እሱን ተወውና ልጁን ደውል በዚህ መንገድ ተባለ እሱ በፊት አይቻታለሁ ያለው ልጅ ደውልለት እሱን ቆይ እሺ ለደውል ቆይ እሺ ሚኪ አንዳንድ ነገር ጠይቀው ከፈለኩ ወንድም ታባርዱ ቤተሰብ 48 አይደል መጨረሻው አዳምጡ ቆይ አሎ ተመልሼ መጣሁኝ ሪካርድ ያርገል ነበር በሐሳብ እኮ ደውልልኝ አልገባም ላይቭ ላይ ስለገባሁበት በዛ ዋትስአፕ አልገባም አሁን ይከረብታቸዋል እና ስለሃና ያለውን ነገር እስኪ ንገረን ከስንት ቀን አካባቢ ላይ ነው አይቻታለሁ ብሏል እየተባልከ ነው አዎ ያንን ላይቭ ላይ መጣንም እንትን ስንልም የኛ ኖሬ ወዲ ኋላ ነው ያደረገው እምነግር ነገር አሁን እየናገራችሁ ያላችሁ ቲክቶክ ላይ ለሷ ሳይሆን አብዛኛው ሰው ለላይቭ ነው ላይቭ ላይም ካውናችሁ ልንገራችሁ እሷ በህይወት አለች ካልናችሁ እንኳን እኔ ቀርቶ አይደለም የኔ ጓደኞች በህይወት አለች ከተባላችሁ ወደ ተግባር እንጂ መግባት ያለባችሁ እናንተ እከለ መረጃ አለው ምን አባባላችሁ በህይወት አለች ልጅቱ እኛ ልጅቱ አናቃትም እዛና ያያቻትም ልጅ እኮ አጣቃትም ያገራችን ልጅ እኮ አና አይደለችም ግን አና ያለቀሰች እያለች ልጅቱ መሆነች ነው ከኢትዮጵያ ብር አላስገባልሽ ብሎ ነው ወይ እዚህ የምታላሽው ስንላት አይ የኔ ታሪኩ ብዙ ነው ከሳውዲ ወደ ኢትዮጵያ ሊቃማ ለማውጣት ሳይድ እዚህ እንደዚህ ተደርጌ ነው ስትል እንዴት ነው እስኪ ከመጀመሪያው ጀምረሽ ንገሪን ስንላት ጓደኞች ነበሩኝ አለችን ጓደኞችሽ እንዲያንቺ ተይዘዋል ስንላት አይ ጓደኞቼ ወንድ ናቸው ጥለው ይሄዳል እንደዚህ ደፍረው ሙታለች ብሎ ጉርጓድ ውስጥ ጥለውኝ በጣም ረጅም ሰዓት ቆይቻለሁ ጉሬ ውስጥ ሙታለች ብሎ መልሰው ሊቀብሩኝ ሲመጡ በህይወት መኖሬን ሲያውቁ ኦሆነ ዋሻ ውስጥ አስገቡኝ ያለችው ልጅቱ እንግዲህ ማለት ነው እንግዲህ ይሄን ከታንተው ይናገራሉ እነዛ ልጆች መቼ ነው እንደዚህ የተባለው ስንት ቀን ይሆናታል ልጅቱ ያለች ለሮብለት ነው ግን ከዚህ ሳምንት በኋላ አይተናትም አናቅም እዛ ያሉ ከ20 በላይ ልጆች አሉ ማለት ነው ከኢትዮጵያ ብር አልገባላቸው ብሎ የተቀመጡ እና ይሄን ሳምንት አይተናት አናቅም ልጅቱ በህይወት አለች ይሄን ሳምንት ቀን ገላትም እንዲሁ አናቅም ከዛ በፊት ግን አግኝተናታል በዚህ ሳምንት ውስጥ ማለት ነው አግኝተናት ውጭ ላይ እያለቀሰች አታልቅሽ አይዞሽ ተወጫለሽ እኛም እኮ እንዲያንቹ ነን እዚህ ስንላት አይ የኔና እናንተ ይለያያል ልጅ ነው የምትለው ልጅም አለይ ብላለች እና እሷ መጀመሪያም ጊዜ ከዛ ጥላውኝም የሄዱት ጠብቁን እያልኳቸው ጥላውኝ ሄዱ ጓደኞቼ ነው ያለችው መጀመሪያ ላይ የወጣችው እሷ ናት መጀመሪያ ከወጣች በኋላ ራሷ ናት ያለችው መጀመሪያ ወጥቼ ደክሞኝ ሳርፍ ጠብቁኝ ወጣ በሉና ስላቸው መርከዝ አለ መርከዙን ሩጠው አለፉ ከዛ ዘወር ብል እነዚህኞቹ ደላሎች የሆኑ ሁለት ትግሬዎች ያሉት እነሱ የሚያለቅስ ሞጅ አትላኩ አካውንት እንዳይዘጋ ቀጥል ካዲፈሩ በኋላ ምንም የማቀውም ነገር የለኝ ራሴንም መነሳትም መውደቅም አቃተኝ በሽታም የሚጥል በሽታ አለብኝ ከዛ በኋላ ወሆነ ጉሬ ወስደው ጣሉ ከጉሬው በኋላ ራሴንም ምንም የማስታውሰው ነገር የለኝ በኋላ ስነቃ ጉሬ ውስጥ አገኘሁት ቆይተው በጣም ረጅም ሰዓት እዛ ጉሬ ውስጥ ቆይቼ ከቆየው በኋላ ከመጡ በኋላ ሆነ ዋሻ ውስጥ አስገቡኝ
ሆኖን 3 ሰዓት በኋላ በጣም በርካታ ሴት አለ ነፍሰ ጡርም አለ ልጅ የሚያዙ አሉ ያበደችም 1-2 ያበዱም አሉ ከዛ በዛ ውስጥ አንዲ ወር ከ15 ቀን ይሁን ከ10 ምናምን ቀን ይሁን ቆይቻለሁ ወደዚህ ያመጡኝ ያን 8 ቀን ነው አለችን እና ላይ የሆነ እንትን ስለሷ እያፈላለጉ ስለሆነ ንገሩላት በህይወት አለች ብላ ነገረችን የሷም ስልክ አልሰራልን አለ ስልካችን ሊቀሙን ይችላሉ በጣም ብዙ ልጆችም ታቀምተናል ደግሞ የሆነ የኮሬብ ነው ኮሪያ ይሁን የሆነ ሳይድ የሚባልሽ ገለውታል እሷ ጋር ማለት ነው እሷ ጋር ያወራ ለቤተሰቦችሽ እናሳውቅልሽ ስልክ ስጭን ሲሉ ደርሰውበት እዛው ገለውታል የሆነ ሳይድ የሚባልሽ ማለት ነው የታገል ልጅ ነው ኮሬብ ይሁን ኮሪያ ይሁን ያለች ኮሬብ ይሁን ኮሪያ ይሁን ያለች እየሰማችሁ ነው እንግዲህ ከዚህ ካራቆሬ ይሁን ቆሬ ነው ካራቆሬ ነው ቆሪ ኮሬብ ነው ያለች ኮሬብ የሆነ ሳይድ የሚባል ቃጭን ያለው ጎፈረልሽ እሱን ለቤተሰቦችሽ እናሳውቅልሽ ሞሽም ኖርሽም ለቤተሰቦችሽ እንዲያውቅልሽ እናሳውቅልሽ ሲሉ አንተ ምን ቢየነ ብለው እዛው ገለውታል የኮሬብ ልጅ ሳይድ የሚባል ስሙን አባቱን ስም አልነገሩኝም እንጂ ሳይድ የሚባል እና እኛም በህይወት ተወጣን ብዙም የምንናገረው ነገርም ስላለ ብዙ የሚሰቃዩ ሴቶችም ስላሉ እንግዲህ አላህ ካለ እንወጣለን ብር ማገባልንም እኛም ስልካችንን ሊቀሙን ይችላሉ እና በያፈላለጉ ነው ቤተሰቦቹ ብለዋል በህይወት ልጅቱ አለች ያን 8 ቀን ይግደሏት አይግደሏት አናቀም ጥላየን ሳቡት ያሉ እንግዲህ ቤተሰብ ከዚህ በላይ ታዲያ ምን እናርግ ይቆይ ወደፊት ለመጓዝ ምንድን እናርግ ከዚህ በላይ ምን አለ አገርሽ አይደሉም ባጭሩ ምነግራችሁ ነገር የሷ አገርሽ አይደሉም እዛ ውስጥ ብር አንቱ ተብለው ወዲ 25 ወዲ 20 እንሆናለን የተቀመጥን ልጆች አለን እና እሷ እያለቀሰች ስንጠይቃትም ጓደኞቿ ደግሞ ጥላት የሄዱት መንገድ ደግሞ ማለት ነው ጠብቁኝ ወጣ በሉና ተንፈስ ልበል ሰላቸው ጥላኝ ሄዱ ወሮጡ ጥላው ሲሄዱ እኔም ደከመኝ ካደፈሩ በኋላ ማድ መነሳትም አቃተኝ ከዛ በኋላ የሚጥል በሽታ አለብኝ ራሴን ሳቅ ስነቃ እጉሬ ውስጥ ራሴን አገኘሁት ከዛ በኋላ ሩመኖሬን ሲያቁ ወዲ ሆነ ዋሻ ይዘው ይሄዱ ብላ ነው የተናገረችው ልጅ ነው የምትለው ልጅ አለኝ ብላለች ብሏል እንግዲህ ልጅቱን እኛ አናቃትም ልጅቱን እንደዚህ ማለቷን ልንገራችሁ ብዬ ነው እና እዚህ ላይ መንጫጫቱ እንዲያነካት ማለት ሳይሆን ቤተሰብ ካላት ልጅቱን ድረሱላት አይ እኛስ አይሆንልንም ታላችሁ እዚህ እናንተ እንዳላችሁ ቁጥር ላይ እየወጣችሁ በፎከራችሁ ቁጥር ልጅቱ የሚደርስባትን ስቃይ እናንተ አታውም ያም ተነስቶ ሲንካት እጇ ይቆረጣል እስኪ እጇ ይነካ የምን ማለት ነው ቆይ ሰው እጅ እኮ በሽፍታ እጅ እኮ ነው ያለችው ልጅቱ እኮ እየተሰቃየች እኮ ነው ያለችው በቃ ማይሆን ከሆነ እዛ ብዙ ወጦች ብዙ የሚሰቃዩ አሉ እንደነሱ ተሰቃይ አሁን እኮ ከዛ ወዲህ ያቺ ልጅ ትሙት ትዲያን አይታወቅም ለብቻ እየወጣች ነው ተብላ እንግዲህ ሌላ ቦታ ወስዷል ሊሆን ይችላል እየወጣች ነው ተብላ ከዛ ወዲህ ሽንቷንም ተሸከራት ማናቅ ዋም ተጣጣ አይተናት አናቅም የት እንዲያለች አናቅም ብሏል ስለዚህ ማይሆንላችሁን አተናካኩ ይሆንልናል ታላችሁ ደግሞ ግፍት በሉና ተጋፈጡና ወሬ ሳይሆን እስቲ እንጋት እጁን ቆርጣለሁ ምንራለው ሳይሆን ወደ ተግባር መግባት ነው በቃ ወንድ ይፎክርም እዚህ ላይ እየመጡ ሁላችንም ለራሳችን ጊፍት ማሳደጊያና ለራሳችን ፎሎ ማሳደጊያ መሆን የለበት በቃ ለሴት ልጅ እንደርሳለን ከተባለ ወደ ተግባር ነው የሚገባው እንዴ በትክክለኛ ነገር ነው የተናገርከው ለልጁ ከሆነ ወደፊት እንግፋበት ቁም ነገር ላይ እንግባ እኔም ይሄን ነው የምፈልገው እስኪ እንካት ካሁን በኋላ እስኪ ቁረጣት እስኪ ትሙት ምንም ተግባር የለውም ልጅቱ እየተሰቃየች ነው ያለችው እዛ አይ ባንቺ ምክንያት ነው እየተሰቃየች ነው ያለችው እኮ እኛ እኮ እዚህ መንጫጫታችንን ነው የምናየው እንጂ እኮ ልጅቱ ከዛ ወዲህ ልጅቱ አለች ከተባለች ወዲህ እኮ የሚደርስባትን ስቃይ እኮ እኛ እናይም እኮ ስለዚህ ካልሆነ አለመነካካት ነው እንደ ጓደኞቿ ጋር ብዙ የሚያሰቃዩ ልጆች አሉ እዛው ተሰቃይ ታዋት አይ እኛ ስንደርስላታለን አላችሁ ወደፊት ሄዱ እንጂ ወደ ኋላ እንደዚህ ነው እያላችሁ ለጊፍት ማሳደጊያና ለፎሎ ማሳደጊያ አታርጓት ልጅቱ በሰላም በህይወትም ብሞትም ሁለተኛ ሞት አታርጉባት
ተዋት በቃ። እሷ ብቻ አይደለም እዛ የምትሰቃየው ብዙ ልጆች የሚሰቃዩ አሉ። ስለዚህ ተዋት፣ የማይሆንላችሁ ከሆነ ተዋት በቃ ተኑር። ሌላ ስቃይ አታንጡባት። ከዚህ በላይ ምን እንዲቀርብላችሁ ፈለጋችሁ? 6400 ህዝብ አላችሁ። በ50,000 ህዝብ መኖሯን አረጋግጬላችኋለሁ አይደል? አሁንም ይሄው ተደገመላችሁ። ከዚህ በላይ ታዲያ ምንድን ነው ሚኪ? እስኪ ወንድሟን ግሩፕ ላይ እናስገባውና በቃ ይሄ ልጅ እንዳለው ቁም ነገር መሆን ይሻላል። እኔ ራሱ ላይቭ ደከመኝ። አንተም እንደዛው ነው። በቃ ላይቭ ካሁን በኋላ መቆም አለበት። ሁላችንም እንትን ባሉ ሪከርድ ባረኩልህ ቁጥር ወይም ደግሞ አዲስ ቁጥር ልስጥህና ግሩፕ ላይ አስገባኝ እኔ ማለት ነው። ባሏንም አስገባው ቁጥር ጻፍልኝ አለ። የሱንም ቁጥር ልክልሃለሁ በውስጥ አስገባን። እኛ ሁላችንም መጋፈጥ አለብን። እሺ ጻፈው፣ ስልካቸውን ጻፍልኝ። ሙሰራው እኔ መስራት ነው። እዛ ያለው ገብቻለሁ። ኔትወርክ አለበት ቦታ በቃ እሺ። ወንድሟን እና ባሏን ግሩፕ ላይ አስገባቸው። ሚኪ በቃ ላይቭ ከእንግዲህ ወደ ላይቭ ይቁም በቃ። አሞራው አንድ የምናስቸግርህ በትግርኛ የተክላይንን ፎቶ አድርገህ በትግርኛ ቪዲዮ ስራልን። የትግራይ ህዝብ ሙሉ ይሄ ነገር ይግባበት ይወቅልን። ወንድማችን አሞራው ሚውት ነው። እሰራለሁ ይሄ ነገር አየ። ይሄም ድጋሚ መረጃ መጣልን። እውነቱን ነው። ወደ ተግባሩ እንገባ ይሻላል። ሰው እዚህ ትክክለኛ ነው። ታውቁታላችሁ። ወንድሟ ነው እዚህ ያለው። ወንድሟ ማንኛው ነው? ወንድሟ ነው። አሁን አህመድ ወርዷል። አሁን ወንድሟ ነው። ትክክለኛላችሁ። እንዳያመጡብን ነው በኋላ በቪዲዮ ላወራው ነው። ችግር የለም። በቪዲዮ ላወራው ነው። መሰላችሁ አሁን ከዚህ በኋላ የሚባለው ጋር አዳምጡ። አሁን እንስማማ። በዚች ልጅ ጉዳይ ወደኋላ አፈግፍገን ተመልሰን የምንል ከሆነ አሁንም አደጋ ላይ ነው የምትወድቀው። ቀጥ ብለን እዛው አንገታቸውን እንደያዝናቸው